አርቲስት ገነት ንጋቱ ወለደች። በጣም ደስ ይላል። እንኳን ደስ ያለሽ ብለናል እኛም ማለት ነው። ሰላም እንዴት ናችሁ? ውድ የተከበራችሁ በሚሊዮን የምትከታተሉኝ ተመልካቾች አላችሁ ወይ? ደህና ናችሁ ወይ? ታዲያ ለዚህ ደስታ ያው ላይክ ይገባዋል። ይሄ ቪዲዮ ብዙ ላይክ ይገባዋል። እባካችሁ ደስ የሚል ዜና ነው እያበሰርኳችሁ ያለሁት ማለት ነው። ላይክ ሼር እያደረጋችሁ ቪዲዮዬን እና እስቲ በአርቲስት ገነት ንጋቱ መውለድ የተነሳ በዚህም ደስታ እናወራበታለን። እንኳን ደስ ያለሽ ነው ያው ቀድሚያ ልንላት የምንችለው ማለት ነው። እና በቅርቡ 50ኛ ዓመቷ ስታከብር አይተናል። ግን ያው ወለደች በቃ። ስለዚህ በጣም ደስ ይላል። በዚህ እድሜዋ እንግዲህ ልጅ ሰጥቷታል ማለት ነው። ልጅ ደግሞ ጸጋ ነው። በጣም ደስ ይላል። በመጀመሪያ ይህንን ቪዲዮ የምታዩ ሁላችሁም እንኳን ደስ ያለሽ በሏት። አዎ በሏት ለማለት ነው ማለት ነው። እና በጣም ደስ ይላል። በጣም አሪፍ ነው። እንግዲህ ቤተሰቡን የገኒ ቤተሰብ በደስታ ፍንድቅድቅ ድቅ በቃ ብሏል ማለት ነው። ስለዚህ እንግዲህ እናታቸው በዚህ እድሜዋ ልጅ አምጥታላቸዋለች። እንግዲህ ትንሽዬ ልጅ ማለት ነው። ጾታው ግን እስቲ ቆይ ጾታው አልተገለጸም። እና ያው የገኒ ፋሚሊዎች በጣም ብዙ ናችሁ። አርቲስት ገኒ ንጋቱ የምትወዱ በጣም ብዙ ናችሁ። የገኒ ታሪክ ብዙዎቻችን እናውቃለን። ስለዚህ ምን ተሰማችሁ? ደስታ ነው መቼም ደስታ ነው ሊሆን የሚችለው። ምን ሊሆን ይችላል? ደስታ ነው። ስለዚህ እንኳን ደስ ያለሽ ገኒ ብያለሁ እኔ በበኩሌ ማለት ነው። እናንተስ በሉ። እናንተም ራሳችሁ ሁላችሁም ማለት ነው ይሄንን ቪዲዮ የምታዩ እንኳን ደስ ያለሽ በሏት። ደግሞ ያው መልካሙን ሁሉ ተመኙ እና መልካም ስትመኙ ለእናንተም መልካም ይሆናል ማለት ነው። እኛም ተስፋ አለን የምትሉ ሰዎችም አላችሁ። በገኒ መውለድ የተነሳ በ50 ዓመቷ መወለደች። እንዴት 50ኛ ዓመቷ እንግዲህ ስታከብር አይተናል። እንዲሁም ደግሞ ከኛም እድሜ አንፃር የገኒን ማወቅም አያቅተንም። እንግዲህ የገኒን ታሪክ ብዙ ይታወቃልና ብዙዎቻችን እናውቃለን። ስለዚህ እና ያው እኛም ተስፋ አለን የምትሉ ሰዎች አው ተስፋ አለ። ተስፋ ለሚያደርግ ሰው ተስፋ አለ እና እግዚአብሔር መልካም ነው ልል እወዳለሁ ለእናንተም ማለት ነው። እና ግን እኔ ግርም ያለኝ ነገር ድንቅ ያለኝ ነገር ከዛ ባሻገር የእውነት ግን ገኒ ወልዳለች እንዴ? እናንተ እኮ ቅጥበት ልታስልኩብኝ ነው እንዴ? እኔ እኮ እንዴ ራሷ የተናገረችው ነገር የለም። አረገዝኩ ስትል አላየንም። ቤቢ ሻወር ስታረግ አላየንም። እንግዲህ ታዋቂ አርቲስት ናት ገኒ። እንግዲህ እስቲ አስቡት፣ ቤቢ ሻወር አላየንም። ቤቢ ሻወር ሲደረግ ምናምን ነገሮችን አላየንም። ስታረግዝ አላየንም። የእርግዝና ፎቶዎች አልታዩም። ግን ከየት አምጥታችሁ ነው ገኒ ወለደች የምትሉት? እኔ እኮ እናንተ የምትሉት ተከትዬ እኮ ነው። ምን ላርግ እንዴ? ግራ ገባኝ እኮ። ትልቅ የምትባሉ ሚዲያዎች ሁላ ራሱ እንትን ብላችሁታል። ደግሞ የልጁ እጁ ነው የሚታየው። እኔ አሁን እዚህ ጋር ለየት ላረገው ብዬ ነው እግሩ ያሳየሁት። ልጁ የታለ ማለት ህፃኑ የታለ? ወይ ሴትዮ ራሷ ወለደች የተባለችው አርቲስት ገነት ንጋቱ ይፋ ሳታደርግ ሳትናገር ቪዲዮዎች ሳይፖስቱ ልጃቸውን ሳይታቀፉ እናንተ ቆይ ከየት አምጥታችሁ ነው የምታሳቅፏት? እንዲኮ
እኮ ግራ ገባኝ እኮ ተምታታብኝ እኮ እናንተ። ኧረ በፈጣሪ ስም እንዴ አጌታ አምጥታችሁ ነው እንደዚህ የምትሉት? እኔ ግራ ገባኝ። እኔ ከገኒ ጋር ያየሁት ነገር የለም። የራሷ የሆነ ቻናል አላት፣ የራሷ የሆነ ሚዲያ አላት። እስቲ ያስቡት እንግዲህ ማለት ነው። የራሷ ሚዲያ ያላት ሰው ስንትና ስንት የሚከታተላት ያላትን ሴት ራሷ ይፋ ሳታረግ ራሷ ጋር ሳይሰማ እንዲሁ በቃ ለጥፋችሁ ገኒ ወለደች። ከየት ወለደች? የት አለ ደግሞ? እሷ ትልቅ አርቲስት ናት እንግዲህ ሚዲያ ላይ ትሰራለች፣ ቪዲዮ ይሰራል፣ ስንት ነገር ይደረጋል። እንዲሁ ቤቢ ሻወር እንኳን አይከበርም። ማንም እንኳን ተነስቶ የሚያከብረው ቤቢ ሻወር እንዴ ለቪዲዮም ሲባል እኮ ታደርገው ነበር ብዬ አስባለሁኝ። እኔ እናንተ ሰዎች ለጣጣጡኝ ነው። እኔ ምን አውቃለሁ? ስታወሩ ሰምቼ ነው ዞሮ ማለት ነው። ትልልቅ ሚዲያ የተባላችሁላ እንዴ ገኒ ወለደች እያላችሁ ፖስታችኋል። እግዚአብሔር ይወቅላችሁ ከየት እንዳመጣችሁ። አወይ ምን አቅላችኋለሁ? ከየት አምጥታችሁ ነው የፖስታችሁት? እንዴ ግራ አጋባችሁ እኮ። የእውነት ራሷ የምትናገረው ነገር የለም። አረገዝኩኝ ያለችው ነገር የለም። ወለድኩም አላለችም። እንግዲህ እናንተ በግድ ኬት እንደለጠፋችሁ ኬት እንዳመጣችሁ እግዚአብሔር አምላክ ይወቅ። እንግዲህ ያው እናንተን ተከትዬ ነው እኔ ይሄ ነገር አላቅም። ፕራንክ ነው። እኔ ያረኳችሁ ፕራንክ ነው እንዴ በማላቀው ነገር እንዴ ያላየሁትን ወይ ግን እንዲው ሰው እኮ የሆነ ነገር ለማለት እንኳን የሆነ ነገር ፍንጭ ሊኖረው ይገባል አይደል? ወይ ያ ሰው በዛ አይነት መልክ ፕራንክ ሰርቶ ከሆነ አሁን ገኒ ፕራንክ ሰርታም ከሆነ ያንን ነገር ስታሳይ ኦኬ አርግዛለች ወይም ደግሞ ወለደች እኮ ተብሎ ያንን ነገር ወደዛ ይቀየራል። እሷ ፕራንክ የሚያደረገችው ነገር የለም። እውነታም ቢሆን የተናገረችው ነገር የለም። እዛ የመጣችው ነገር የለም። እንዲሁ እናንተ ከየት አምጥታችሁ ነው? ግራ ገብት ነው የሚለው የእውነት። ኧረ አምላኬ እንዲሁ በግድ እንዲሁ ሁሉም ሰው ነው ደግሞ ሁሉም ጋር ነው። እኔ ራሷ ጋር ያየሁት ነገር የለም። ኧረ ወገን ይልቅ ለእኔ ሼር አድርጉኝ ነገር ማለት ነው። እውነታውን ማወቅ እፈልጋለሁ። ውጭ ወጥቼ ነው በነገራችን ላይ ቪዲዮ ለመስራት። ኦ ማይ ጋድ ሙቀቱ ፀሐዩ ሲያቃጥል ሲያስጠላ። እስማ ሙቀቱ እንዲሁ ለትንሽ ደቂቃ ራሱ ውጭ ወጣ ማለት ነው ወገን። እና የገኒን ነገር እኔ ግራ አጋብቶኛል። ሁሉ ሰው ሼር እያደረጋችሁት ነው ማለት ነውና ምን አለ እኛን ሼር ቢደረግ እንደዚህ። አሁን እውነታ ያልሆነ ነገር በዚህ መልክ ቪዲዮ ስትሰሩበት ሼር ስታረጉት ምናምን እሷ ታዋቂ ስለሆነች ምን አለ እኛን ሼር ቢደረግ። እውነቴን ነው ገረመኝ እኮ እንዲሁ ያልተጨበጠ ነገር ዝጎ ናችሁ።